ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ባበደ ቪዲዮ የምጠውንላችሁ ማለት ነው። ዛሬ በዶላር $100 የምትሰሩበት 200 400 1000 2000 3000 4000 5000 ዶላርም ሊሆን ይችላል የምትሰሩበትን አሪፍ ቲክቶክ ነው። ታውቃላችሁ በቲክቶክ ማለት እንዴት አድርጋችሁ ተከፋይ እንደምትሆኑ የማሳያችሁ ይሆናል ማለት ነው። ከሱ በፊት ግን ይቅርታ፣ በጣም አሪፍ ስራ በቀጣይ ቪዲዮ ጠብቁ። ሰብስክራይብ አድርጋችሁ ለምን በአንድ ቪዲዮ $5 የሚከፈልበት ዌብሳይት ጋር ሊንካቸው እስከሚሰጡኝ እየጠበቅኩ ነው። ከዛ በማሳያችሁ ሁሉም ነገር ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። አንድ ሰው ስጋብዙ $5፣ 10 ሰው ብጋብዙ $50 ማለት ነው። በባንክ አካውንታችሁ የሚገባው እሱ ይመጣል ማለት ነው። ስለሱ ማሳያችሁ ይሆናል ማለት ነው። ጠብቁ ማለት ነው፣ ሰሞኑ ማለት ነው። እና እሺ እንዴት አድርጋችሁ የዩኬ አካውንት እንደምከፍቱ ማሳያችሁ። የዩኬ አካውንት ታውቃላችሁ ዋን ኦፍ ዘ ሰባት ሀገር ውስጥ በአለማችን ላይ 7 ሀገራት ብቻ የሚከፈላቸው በቪው በቲክቶክ ማለት ነው። እና እነዛ ውስጥ አንደኛው ዩናይትድ ኪንግደም ነው። እና የዩናይትድ ኪንግደም እንዴት አድርጋችሁ እንደምከፍቱ ነው ማሳያችሁ። እዚህ ጋር ሳይን አፕ የሚለው ላይ ትገባላችሁ ማለት ነው። እዚህ ጋር ሳይን አፕ አዲስ አካውንት የምከፍቱት ማለት ነው። ከዛ እዚህ ጋር እኔ ኦልሬዲ እዚች ጋር ለእኔ አሁን ለምሳሌ እዚህ ጋር ዩናይትድ ኪንግደም እንደምታዩታ ለእናንተ አሁን ላሳያችሁ። ለእናንተ እዚህ ጋር ምን ታደርጋላችሁ? ለእናንተ አሁን ኢትዮጵያ ነው የሚመጣባችሁ ማለት ነው። እዚህ ጋር ለእናንተ ኢትዮጵያ ያሉ ነው የሚመጣላችሁ። ለዛ እዚህ ጋር እችኛውን ክሊክ የምታደርጉ ላሳያችሁ። እችን ክሊክ ታደርጉና ከኢትዮጵያ አሁን ዩናይትድ ኪንግደም ላይ ያለው ኢትዮጵያ ላይ ነበር። አሁን ላሳያችሁ ይላችሁ። አሁን ኢትዮጵያ ላይ ነበር ላሳያችሁ። እዚህ ጋር እያችኋ እዚህ ጋር ኢትዮጵያ ላይ ነበረ። ለዛ ከኢትዮጵያ ወደ ምን ታደርጉታላችሁ? ወደ ዩኬ እዚህ ጋር ዩናይትድ ኪንግደም ትሉታላችሁ ማለት ነው። ዩናይትድ ኪንግደም ስትሉት ይቀየራል ማለት ነው። አሁን ሎኬሽኑ ቲክቶክ የሚያስበው እናንተ ዩናይትድ ኪንግደም ውስጥ እንዳላችሁ ማለት ነው። ለዛ በፎን ነምበር መቼም እንዳታረጉሽ ሳይን አፕ እንዳታደርጉ። ስልክ ቁጥር ካላችሁ ግን የውጭ ሀገር የዩኬ ነዋሪ ካለ በሱ ሎጊን ማድረግ ትችላላችሁ። ግን እኛ የዩኬ ስለሌለ ምን ታደርጋላችሁ? በጉግል አካውንት ነው የምታደርጉት። ሎጊን ታደርጋላችሁ ማለት ነው። ቀላል ነው። ከዛ በኋላ ኮንቲኒው ዊዝ ሎጊን ጉግል ቱልስ እና መቀጠል ትችላላችሁ። ከዛ በኋላ ስለ ዴት ኦፍ በርዝ ይነግራቸዋል። ዴት ኦፍ በርዝ ሙሉ ይላቸዋል። ስማችሁን ዩዘር ኔማችሁን ከዛ ቀላል ነው። ክሬት ይላችኋል። ክሬት ያደርግላችኋል ማለት ነው። አሁን ላሳያችሁ ምን እንደምትሰሩ ማለት የዩኬ አካውንት ላይ ይላል። እሺ እንደምትመለከቱት አሁን ይሄ የዩኬ አካውንታችን ነው፣ የኛ ቻናል ነው። ማክቴክ ይላል ማለት እንደምትመለከቱት የኛ የቲክቶክ ቻናላችን ነው። እንደምትመለከቱት ላሳያችሁ። አሁን የዩኬ አካውንት መሆኑን አለመሆኑን ላሳያችሁ። እዚህ ጋር ለምሳሌ ቲክቶክ ስቱዲዮ የሚለው ቲክቶክ ስቱዲዮ የምትለውን ከነካችሁ በኋላ እንደምትመለከቱት ስለቀቀንበት አናውቅም። እዚህ ላይ አላሳያችሁ። እዚህ ጋር ለምሳሌ እዚህ ጋር እንደምትመለከቱት ለኢትዮጵያውያን ከሆነ ላይቭ እንደምትመለከቱት ላይቭ ይመጣል። እዚህ ጋር ላይቭ ኢንቴንሲቭ ፕሮግራም ብቻ ይመጣል። ግን አሁን የዊኪ አካውንት መሆኑን የምትለዩት እዚህ ጋር የሚመጣላችሁ ቲክቶክ ሾፕ ፎር ሴለር የሚል ይመጣላችኋል። ምንም አይነት ጥያቄ ካላችሁ ኮሜንት ላይ ጠይቁ ማለት ነው። ገንዘብ መስራት የምትፈልጉ ሰዎች ደግሞ ሰብስክራይብ ማድረግ አለባችሁ ማለት ነው። እዚህ ጋር ደግሞ አያችሁ ሞኔታይዜሽን ክሬተር ማርኬት ፕሌስ ምናምን አዲስ ክሬተር ፕሮግራም ላይ መደረግ ትችላላችሁ። ላሳያቸዋል። እንደምትመለከቱት እዚህ ጋር ያላችሁ ነገሮች ያሳያችኋል። እዚህ ጋር ቲክቶክ ሾፕ ሴለር መጠቀም ትችላላችሁ። እዚህ ጋር ካልመጣላችሁ ቲክቶክ ክሬተር ሪዋርድ ፕሮግራም የሚለው እዚህ ውስጥ ካልመጣላችሁ እኛው ዌስት ውስጥ ነኩ። እዚህ ጋር ባላንሳችሁን ያሳያችኋል፣ ያላችሁን ባላንስ። ከዛ እዚህ ጋር ደግሞ አያችሁ እዚህ ጋር ክሬተር ምናምን የሚለውን አላ እሷን ተነካላችሁ። ያው እንደምትመለከቱት በአስደሳች ሁኔታ ያው እዚህ ጋር ያሳያችኋል ሁሉን ነገር ማድረግ ያለባችሁ። አትሊስት 18 ዓመት በላይ መሆን አለባችሁ። ሀቭ አትሊስት 10,000 ፎሎወር እና በ30 ቀን ውስጥ 100,000 ከገባችሁ ክሬተር ሪዋርድ ላይ በቪው ይከፈላችኋል ማለት። እዚህ ጋር ኮሌክት ሪዋርድ ይሄ እነዚህ ካረጋችሁ ይከፈላችኋል ማለት ነው። በዚህ መንገድ አድርጋችሁ ገንዘባችሁን መስራት ትችላላችሁ ማለት። እዚህ ጋር ብራንዶችን በማስተዋወቅ ሞኔታይዝ ትሆኑ ነው። እሱ ወደፊት የሚመጣ ማለት ነው። ይመቻችሁ።